ሰዎች ዱዓ እያደረጉ የዱዓቸውን ውጤት ማግኘት ተቸገሩ። አልሰማችሁ አላቸው። ለእንግድነት የመጡ ከአንድ መስጂድ ጥግ የተቀመጡ አንድ ሼኽ ነበሩ። ደካክሞኝ ስለነበር የመስጂዱን አንድ ጥግ ይዤ ተቀምጫለሁ። በዚህ መሃል አንድ ሰው ገባ። ሲታይ እዚህ ግባ ይባል ወፍራም ልብሱ ሰውነቱ ላይ የተቀዳደደበት ሰው ሲያዩት ፕሮቶኮሉን የጠበቀ አሊያም አይን ውስጥ የሚገባ ሰው አይደለም። ገባ፣ ግራና ቀኙን ተመለከተና እጁን ወደ ላይ ዘረጋ ይላል። ያ አላህ ለመኑክ፣ ጠየቁህ፣ ባሮችህ እምቢ አልካቸው። ያ አላህ ለምንድን ነው ቡቃያ የምትከለክለን እያለ ረጅም ሰዓት ከአላህ ጋር ማውራት ጀመረ። እሱ እጁን አንስቶ ዱዓውን ሳይጨርስ ዝናብ ከሰማይ መውረድ ጀመረ። ይህን ሰውዬማ ማወቅ አለብኝ ብዬ ተከትለው ሄድኩ። በጭቃ ምልክት እያደረግኩኝ ያረፈበትን ቦታ አየሁና ተመልሼ መስጂድ ገባሁ ይላል። ጠዋት ሲነጋ ያንን ጭቃ ተከትዬ ቦታው ላይ ሲሄድ የባሪያ ንግድ የሚፈጸምበት ቦታ ሆኖ አገኘሁ። ገብቼ ባሪያ እንደሚገዛ አይነት ሰው ሆኜ ጠየቅኳቸው። በጣም ቀልጣፋ የሆኑ ሰዎችን ውድ ውድ ዋጋ እየጠሩ ሲያቀርቡልኝ ያ ሰው ከአንድ ጥግ ላይ ተመለከትኩት ይላል። ይሄንን ሰውዬ ነው የምፈልገው ስላቸው፣ አይ ይሄ ሰውዬማ ለሥራ አይመች ለምንም አይመች በኋላ አታለልከኝ እንዳትለኝ አሉ። አይ ይሄን ሰውዬ ነው የምፈልገው ብዬ ቤት ይዤው ሄድኩኝ ይላል። ትላንት ማታ መስጂድ ገብተህ እጅህን አንስተህ ዱዓ አድርገህ ነበር አይደለ ብዬ ስጠይቀው ገና አለቀሰ። ወዲያው ሱጁድ ወርዶ ያ አላህ በእኔና በአንተ መካከል ያለው ግንኙነት አሁን ሰዎች አውቀውታል፣ ይፋ ሆኗልና ያ አላህ ወደ ራስህ ውሰደኝ ብሎ ዱዓ አደረገ። ይህን ዱዓ ባደረገ በሳምንቱ ሩሑ ከጀሰዱ ተላቃ አላህን ተገናኘ ይላል።